Okay guys, so ባለፈው ካወራናቸው ነገሮች አንፃር እነዚህ ነገሮች ካልን the first thing you guys need to understand support እና resistance ሌቭሎች ለምንድን ነው የሚያስፈልጉን? ባለፈው በደቻ ቤት ኤክስፕሌን ለማድረግ እንደሞከርኩትም ያለንበትን መድረሻችንን እና ያለንበትን ሌቭሎች እንድናይ ያደርገናል። ኦር ደግሞ ኢንትሪ ሌቭላችን ወይም ደግሞ ማርኬታችን ሄዶ ሬስት የሚያደርግበትን ኤሪያ ወይም ደግሞ በቃኝ የሚልባቸውን ኤሪያዎች ያሳየናል። ሶ ኢን ዲስ ኤሪያስ ይህንንም ራሱን በዚህ ፔርም ለማየት ሞክረን ነበረ። ኦኬ በጂ ጎልድ ያየው ማየት ሞክረን ነበር። ዊ ሃቭ ስትሮንግ ሰፖርት ያለባቸው ኤሪያዎች እና ሎው ሰፖርት ያለባቸው ነገሮችን ለማየት ሞክረናል። ሶ ከዚህ አንጻር ሰፖርት ኤሪያዎች ሜጀር እና ሬዚስታንስ ሜጀር ሰፖርት እና ሜጀር ሬዚስታንስ ብለን እንጠራቸዋለን። እነሱም 200 ፒፕስ እና ከዛ በላይ ያላቸው ሜጀር ብለን ስንጠራቸው፣ ከዛ በታች ያሉ ደግሞ ማይነር እንላቸዋለን። ለምንድን ነው ማይነር የምንላቸው? ምክንያቱም ከነዚህ ማርኬትን ያን ያህል ዳይናሚክ የሆነ ሙቭመንት እና በጣም ተጽዕኖ ሳያመጡ ግን እዛች ላይ ለእኛ እንደ ኢንትሪ እና እንደ ፑት የሆነ ማርኬትን ሄደን ሪሌይ የሚያደርግ ፑት ኢንፑት እንዲሰጠን ስለሚያደርገን ማለት ነው። ሶ ዲስ ኢዝ ዘ ቲንግስ ሞር ፎከስ አድርገን ማየት ያለብን ነገሮች ይሄን ያህል ነገሮችን ካለን ስለ ማርኬት ስለ ሜጀር ደግሞ ማርኬታችን ላይ ብዙ ጊዜ ሀፕን ሊያደርግ የሚችለው አት ሃየር ታይም ፍሬም ነው። ሃየር ታይም ፍሬም ላይ ማለት ደግሞ ሁሌ ሃየር ታይም ፍሬም ላይ ላይሆን የሚችለው ከረንሲ ፔሮች ላይ ነው። ከረንሲ ፔሮች ላይ ሃየር ታይም ፍሬም ላይ ብዙ ጊዜ ላይሆን የሚችለው ለምንድን ነው? ቢኮዝ ዴይ ሃቭ ስሞል ሙቭመንት ስሞል እና ትናንሽ ሙቭመንቶች ስለሚያደርጉ ማለት ነው። ላይክ ጎልድ እና ሌሎች ፔሮች ላይ በደንብ እንደዚህ አይነት ሜጀር የሆኑ ሰፖርቶች ማየት እንችላለን። ይሄን ያህል ካልን የማይነር እና ሜጀር ብለን ከጠራን ደግሞ ሌላው የማይነር ጥቅማችን ምንድን ነው? ኢንትሪ በምንገባበት ሰዓት ማርኬታችን ላይ በስነ ስርዓት ማርኬት ስትራክቸራችንን ኮንፊርም ያደርግልናል። ስለ ማርኬት ስትራክቸር በደንብ በምናይ ሰዓት በኔክስት ክላሳችን ሞር እሱ ይገለጽላችኋል ማለት ነው። ዛሬ ይሄን ካልን the other thing I want to show you guys is this የሰፖርት እና ሬዚስታንስ ባህሪዎቻቸው something መቼም መርሳት የሌለባችሁ ነገር የሰፖርት እና ሬዚስታንስ ባህሪዎች ከዚህ በፊት ካልኳችሁ ነገሮች አንዱ whatever happens in the past ጻፉልኝ ከታች። አሜዚንግ ብሩክ መቻ ቢቢ እና ፊውቸራችን ላይ ሪፍሌክት እያደረገ የሚመጣው የፊውቸራችንን እና ከዚህ በኋላ የሚመጣውን ነገር ዳታ እየሰበሰብን ነው እኛ ማርኬት እንትን እንለው ማለት። ስለዚህ እነዚህ ነገሮች ለምንድን ነው ማየት የሚጠበቅብን? ኋላ ያለውን ነገር ለምንድን ነው የሚጠበቅብን? ቢኮዝ ሂስቶሪ ሪፒትስ ኢትሰልፍ ጋይስ፣ ሂስቶሪ ሪፒትስ ኢትሰልፍ። እኛ ፕራይስ አክሽን እንትን ስንል ፕራይስን እየተከተልን እና ፕራይስ ያለባቸውን ኤሪያዎች ስለምንፈልግ ዳስ ዋይ ዊ ኒድ ሰፖርት እና ሬዚስተንስ ሌቭሎችን በስነ ስርዓት እንትን ይላል። ስለዚህ ሰፖርት እና ሬዚስተንስ ሌቭሎች ይሄ አስሎንግ አስ ትሬደር እስከሆናችሁ ድረስ ከአይምሯችሁ ሊጠፋ የማይገባና ዘላለሙን እየተከተላችሁ መሄድ ነገር ስለሆነ መቼም መርሳት የለባችሁም። ሜን ቲንግ ኢዝ በኋላ ላይ የሚቀጥለው ክላሳችን ላይ ወደም እየጨረስን ስንመጣ ሞር ጥቅማቸው በደንብ እንትን ስለሚላችሁ አሁን ከአሁኑ አንደርስታንድ ማድረግ ስላለባችሁ ማለት ነው። ይሄን ያህል ካልን ማርኬታችን ላይ የሰፖርት እና ሬዚስታንስ ሁለት አይነት ባህሪዎች አሉት። የመጀመሪያው ነገር ትገልጻላችሁ የመጀመሪያው ወይን ሰፖርት ቢካምስ ሬዚስታንስ ብለን የምንጠራው ነው። ወይን ሰፖርት ቢካምስ ሬዚስታንስ ብለን የምንጠራው ማለት ትላንትና ኤክስፕሌን ላደርግ ሞክሬያለሁ። መቼ ከትላንት ወዲያ ኤክስፕሌን ለማድረግ ሞክሬያለሁ። ይሄን ማርኬት እዚህ ጋር ከላይ የምናየውን ሬዚስታንስ አዲስ ኤሪያ ደግሞ ሰፖርት ብለን እንጠራዋለን። guys I want you guys to understand this whatever happens in the higher time frame ጻፉልኝ ከታች የለም whatever happens in a higher time frame happens in a lower time frame እቺ ነገር በደንብ አስተውሱ። ምንም አይነት ነገር ሃየር ታይም ፍሬም ላይ የምታዩቸው ነገሮች happens in a lower time frame lower time frame ላይ happen ያደርጋሉ። ያ ማለት ምንድነው? ቅድም ብዬሻለሁ ሂስቶሪ ነው ራሱን ሪስፔክት እያደረገ የሚቀጥለው ብለን ካልን we going to see the same structure the same things the same higher time frame ላይ ያየነውን ነገር lower time frame ላይ እናያለን። ከዚህ በፊት ምን ብያችኋለሁ?
ፕራይስ አክሽንን በምታጠኑበት ሰዓት ፕራይስ አክሽን እንደውም ለ አንድ ልጅ ስዊንግ ለማድረግ ብቻ ነው ብሎ ባለኝ ሰዓት ስዊንግ ለማድረግ ብቻ አይደለም። ሎወር ታይም ፍሬም እንደ ማንነታችሁ ይለያያል። አሲ ይዋነ ስዊንግ ትሬደር መሆን ከፈለጋችሁ ትሆናላችሁ፣ ካልፈለጋችሁ አትሆኑም። ግን whatever happens ትላልቅ ነገር ላይ ትናንሽ ቦታም ይሆናል። ስለዚህ ያ ማለት ምንድነው ሰፖርት ሬዚስታንስ ሃየር ታይም ፍሬም ላይ የምታዩትም ሎወር ላይም ሀፕን ያደርጋል። ልክ ሰፖርት ማይነር እና ሜጀር እንዳለው ከዚህም በኋላ ይሄን ነገር እንዳትረሱ። ሃየር ታይም ፍሬም ላይ ሀፕን የሚያደርጉ ነገሮች እንዳለ ዲፕ ስንገባ ራሳቸው መልካቸውን ቀይረው ይመጣሉ እንጂ የሚቀየር ነገር የለም። ምክንያቱም ምንድነው we looking for a price, don't forget this guys። ይሄንን ጭራሽ መርሳት የለባችሁ። ምክንያቱም ሃየር ታይም ፍሬም ላይ ነው የማሳያችሁ። ምክንያቱም ሞር ክሊር ሆኖ ካንድልስቲኮቹ በደንብ እንደዚህ ጽድት ብለው ስለሚታዩ ወደ ውስጥ ሳንገባ ብዙ ልናይ እንችላለን። ግን when we go deeper ከዚህ በኋላ ገና ሎው እየገባን ዝቅ እያለን ማርኬት ስትራክቸርን እያየን እነሱን ብሬክአውቶችን እያየን ዊኮቹን እየፈለግን በምንገባ ሰዓት nothing change አይምሯችሁ ላይ ብዙ ነገር እንዲቀየርባችሁ ስለማልፈልግ ነው። everything that you see in here gonna happen deep በገባን ቁጥር። ስለዚህ history gonna repeat but lower time frame ስለዚህ እሱን ነገር እንዳትረሱ። አሁን ይሄንን ካልን when support becomes resistance ማለት ምንድን ነው? The first thing you guys need to understand still የምጠቀመው እንትናን ቤት ነው ወይ ሌላ ሰው ከፈለጋችሁ አንድ ሰው የእናንተን ቤት ህንጻችሁ መስጠት ትችላላችሁ ወይስ ልቀጥል? በደቻ ቤት በደቻ ይሁን አረኛ ቤት ነው እሺ ደቻ ሁላችሁ ማይብራችሁ የነደቻ ቤት ስላለ በደቻ ቤት ቶሎሳም ይቻላል። እሺ የነደቻ ቤት ውስጥ መግባት እንችላለን። so let's hear this። መጀመሪያ ያወራናቸው ነገሮች እነዚህ አይነት ነገሮች ስለ ሜጀር እና ሰፖርት ሬዚስታንሶች ካወራን በኋላ this what we talked right። የመጀመሪያው ነገር ደቻ ሶስተኛ ፍሎር ላይ ነው ብሎ ነግሮን ነበረ። the last part was አምስተኛውን አራተኛ I think I don't remember አራተኛው ከሆነ የመጨረሻ this will be the major ሬዚስታንሳችን ይሆናል ማለት ነው። አንድ ነገር ልንገራችሁ፣ ይሄ የነሱ ቤት ሶስተኛ ነው። ከዚህ በታች ደግሞ ሌላ ሁለተኛ አለ ማለት ነው። ስለዚህ ይሄኛው ፍሎር አለ፣ እዚህ ጋርም ሌላ ፍሎር አለ። let's go and find this። ስለዚህ we can take this as a floor እንዴት ብለን መውሰድ እንችላለን? እንደ አንድ ህንጻ መውሰድ እንችላለን ይሄንን። ስለዚህ this is how we move። የነደቻ ቤት ይሄድን እንወርዳለን ማለት ነው። ይሄ ደረጃችን ነው። ስለ ማርኬት ስትራክቸር ምናምን እንዳታስቡ ገና ስለሱ ስለምገባ just I want to explain this okay። አሁን አስታውሽኝ ደቻ የለችም አስታውሱኝ። ሶስተኛ ፍሎር ላይ ነው አሱ ሶስት ነበር ከፍ ካላለ ድንገት ኦኬ ሶ ሶስተኛ ፍሎር ራይት። ከሶስተኛ ፍሎር በኋላ ያለው አንደኛ ፍሎር ነው። አንድ ፍሎር ነው ያለው። ከዛ በኋላ ጣሪያችን ነው። ያ ማለት ደግሞ ሬዚስታንስ ነው ማለት ነው። ሶ ምንድነው ብለን ስንጠራው ሰፖርት ቢካምስ ሬዚስታንስ ብለን ስንጠራ የመጀመሪያው ነገር አንድ ማርኬት ላይ ወይም ደግሞ አንድ የነሱ ቤት ላይ ጣሪያችን አለ። ጣሪያችን ምንድን እንለዋለን? ይሄን ጣሪያ የሆነ ነገር በሏ ሬዚስታንስ ይሄ ሬዚስታንስ ነው። እዚች ይሄኛውን ደግሞ ምን እንለዋለን? ሰፖርት እንለዋለን። ሰፖርት ማይነር ሬዚስታንስ ወይም ደግሞ ሰፖርት እንለዋለን። አሁን ልመጣላችሁ ነው። when support becomes resistance የምንለውን ነገር ልመጣላችሁ ነው። አሁን ይሄኛው ሰፖርታችን ወደ ታች ቤት ስንሄድ ከነ ደቻ ቤት ያለው ቤት በምንሄድበት ሰዓት ለዚህኛው ይሄ ሰፖርት ነው አይደለ? ለአራተኛ ፍሎራችን ያለው የነሱ ሰፖርት ነው። ወደ ታች በምንሄድበት ሰዓት ግን ለዚህኛው ታችኛው ፍሎር ላይ ላሉት የነሱ ቤት የላይኛው ሰፖርት ለዘሱ ግን ሬዚስታንስ አለ። ይሄን ነገር አትርሱ። አንድ ነገር ልንገራችሁ፣ ሰፖርት ቢካምስ ሬዚስታንስ ብዙ ጊዜ ልክ ከነደቻ ቤት ስትወርዱ ነው። አለቀ። ይሄንን አይምባርኩ ላይ ሲምፕል የነደቻ ቤት ቢካምስ ነገሩኛ ለዚህኛው ቤት ሰፖርት ለመጨረሻኛው ሬዚስታንስ ይሆናል። ልክ ለነዚህኛው ከነሱ ቤት ታች ላለው ጎረቤታቸው ግን ሬዚስታንስ ነው ማለት ነው፣ ጣሪያቸው ነው ማለት ነው። ማርኬት ላይ is like this. Let's go back to the market. Let me show you guys how it works. ኤቢያ ማለት ሁለተኛ ላይ ያለው ሬዚስታንስ ነው ማለት ነው የሚሆነው። ሁለተኛው ላይ ያለው ለነሱ የነደቻ ቤት ሬዚስታንሳቸው ነው ማለት ነው።
የላይኛው ሃየሩ ሰፖርት ሲሆን ሁለተኛው ላይ ግን ሬዚስታንት ይሆናል ማለት ነው። ሁለተኛ ስኖር ሁለተኛው ላይ ደግሞ ያለው ለበታች ላላቸው ድጋሚ ሰፖርት ይሆናል። ሬዚስታንስ ይሆናል። ለነሱ ለነደቻ ደግሞ ሰፖርት ይሆናል። ገብቷል? ሰፖርት ይሆናል። ኤግዛክትሊ Amazing. So this is the thing that you guys need to understand. ይሄ ኤሪያ ምን እንለዋለን? ሬዚስታንስ ሬዚስታንስ ሰፖርት እንትን ልበላት ትንሽ ዊክሊ ነገር ላደርገው ክሊር እንዲታየ የገባችሁ ነው ጋይስ። ያው ኮምፕሊኬትድ ያደረኩት አይመስለኝም። ለማቅለል ግልጽ ነው በደንብ ግልጽ ነው። አይ No, no hablo más. let's try to find something nice. Okay guys, so እዚች ጋር ያለችዋን ሲምፕሊፋይ በሆነች መንገድ ለማሳየት እዚች ጋር ካልኩሌት እናደርጋታለን። when we calculate this ምን ይታያችኋል? ይሄ ስንት ፒፕስ ነው? ንገሩኝ። ጂጂ ስለሆነ ቀጥታ ነው ካልኩሌት የምታደርጉት ማለት 669 አይደለም 60 6000 ነው 6693 ፒፕስ አይደለም። ያ ማለት ምንድነው? እዚች ጋር ያለችው ኤሪያ ምንድነች? ይሄ ምንድነው? ሜጀር ሬዚስታንስ ይጋ ደግሞ የነደቻ ጎረቤት ሜጀር ሰፖርት ኦኬ ሶ ይሄን ያህል ካልን ቀደም የነሱን ፍሎር ባየን ሰዓት የነሱ ፍሎርን ላይክ እንደ ሶስተኛ ፍሎር ላይ አድርገን አይተነዋል አይደለ? ሶስተኛ ፍሎራችን ስለሆነ እዚች ጋር አድርገን እንወስደዋለን። so this is the thing I want you guys to understand. Resistance becomes support support becomes resistance ማለት this area ከዚህ በፊት አሁንም እዚች ጋር ካልኩሌት ብናረጋት it's a big move actually 1000 ምናምን ፒፕስ ነው this ይሄ እዚች ጋር ማርኬትን ፑሽ ሲያደርግበት የነበረው ኤሪያ ወደ ታች በሚወርድበት ጊዜ ልክ ለዚህኛው ምን ሆነ ማለት ነው? ወደ ላይ ይሄኛው ወደ ላይ ሲሄድ እዚች ጋር ያስቆመው ኤሪያ ወይም ደግሞ ማርኬትን ተቋቁሞ ወደ ታች ፑሽ ያደረገበት ኤሪያ ለሱ ምን ሆነ ማለት ነው? resistance ሆነ ማለት so support becomes resistance and ደግሞ support becomes resistance የምንለው ይሄ ነው ማለት ነው። before ማርኬትን ወደ ላይ ፑሽ ያደርግ የነበረው ወይ የነደቻ ፍሎር becomes resistance ከነታች ከነሱ በታች ላለው ማለት ነው። ስለዚህ ማርኬት ሄዶ የነሱን ቤት ነክቶ ይመለሳል እንጂ ገንጥሎ መግባት አይችልም ማለት ነው። that's the only thing. You guys understand this, right? yeah ሌላ ኤግዛምፕል ይደገምላችሁ። ካልገባችሁ ሁለት ቁጥር ጻፉ። ከገባችሁ እቀጥላለሁ። ከይቅርታ ጋር ትደግሚ ይደግማለሁ። ምንም ችግር የለም። ይደገማል ቢቢ let me show you, let me find another example. Okay, ይሄ ማርኬት ይቻላል። ይሄ ኤሪያ ፎርወርድ ለዩጂ አሪፍ ነው የድሮ ይሄ ኤሪያ ምንድነው? ይሄ ኤሪያ ምንድነው? ሬዚስታንስ አሜዚንግ ሬዚስታንሳችን አለ። ሬዚስታንሳችን አለ። ይሄኛው ምንድነው? እዚህ ጋር ሰፖርት ምን ላታለው? ሰፖርት ይሄኛው ምን ላታለው? ሬዚስታንስ አሜን። ሶ ይሄኛው ሰፖርት እዚህ ጋር ምን ሆነ? ሬዚስታንስ you guys see this? የገባችሁ ካልገባችሁ ተደርጎ ሬዚስታንስ ሆነ። this support becomes resistance አይደለም? ስለዚህ የነደቻን ቤት ወጣችሁ በምትወርዱ ሰዓት ሰከንድ ፍሎር ላይ ያለው ቤት የነሱ አምፖል የሚንጠለጠልበት የነደቻ ቤት መቀመጫው ነው ማለት ነው። ሲምፕል ገባችሁ? አሁን ካልገባችሁ ለቁጥር ጻፉ። ከገባችሁ ቀጥላሉ።
ገብቶናል። አንድ ቁጥር ካልጻፋችሁ አልቀጥልም። አንድ ቁጥር ጻፉ። አሜዚንግ። ሁለት ቁጥር ጽፈሻል። አንድ ሰው ልድገምልሽ። ፎሬክስ ትሬዲንግ ምንድን ነው ያልገባሽ? በቃል ንገረኝ። ፎሬክስ ትሬዲንግ ብለሽ ስምሽን ሰፖርት እና ሬዚስታንስ አታውቅም? ወጥተህ ተናገር ቶሎ። ኤቢ እስኪ አንዴ ብቻ ድገም። እሺ ጋይስ ኦኬ ሶ ልንገርሽ። እሺ ይሄ ኤሪያ ማርኬትን ከአንድ ቦታ ወደ ላይ የሚወስደው ቦታ ምን ተብሎ ይጠራል? መልስልኝ ራስህ። አንድ ቦታ ድግፍ አድርጎ ደጋፍ ብለን የምንጠራው ምንድን ነው? ሰፖርት። ሰፖርት። ሄዶ ደግሞ ማርኬትን እዚህ ጋር ወደ ታች የሚቋቋመው ምንድን ነው? ሬዚስታንስ። ሬዚስታንስ። አሜዚንግ። አንድ ማርኬት ሄዶ እዚህ ጋር ስለቆመ ሬዚስት ስላደረገ ወይም ተቋቁሞ ስለያዘው ሬዚስታንስ ብለን እንጠራዋለን አይደለም? አዎ። አሁን ማወቅ ያለብሽ ነገር ልክ ነደቻ ቤት ኤግዛምፕል በሰጠው ሰዓት ከነሱ ሰከንድ ፍሎር ላይ ያለ ወደ ላይ ሲሄድ እላያቸው ላይ ሰርድ ፍሎር አለ አይደለ? ሰርድ ፍሎር ላይ ኖርማሊ ጣሪያችን ነው ለኛ ኮንዶሚኒየም ሊኖር ያለው ስለዛ አውቀዋለሁ በደንብ። ሁሉም ቤት እንደዛ ነው አክቹሊ። እሺ ገብቶሻል? ጣሪያ አለ ወይም ደግሞ የነደቻ ጎረቤት አለ ማለት ነው አይደለም? ኦኬ ያ የነሱ ጣሪያ ለነደቻ ሬዚስታንስ ወይም ደግሞ ለዚህ ማርኬት ይሄ ሬዚስታንስ ኤሪያ ነው አይደለም? አዎ። ኦኬ ለነደቻ ግን ልክ እዚህ ጋር ደግሞ ስትመጣ የነሱ ቲቪያቸው ምናምን ተቀምጦ ደግሞ ወደ ላይ ምን ያደርጋቸዋል? ሰፖርት ይሆናል ማለት ነው ድጋሚ። ኦኬ ያንደርስታንድ። ከእንደገና ይሄ ደግሞ ከነሱ ቤት ደግሞ ግን ወደ ታች በምትወርድበት ሰዓት አሁን ሰፖርት ቢካምስ ሬዚስታንስ ዳውን ትሬንድ ላይ ነው ብዙ ጊዜ። ይሄን አይምሯችሁ ላይ ያዙ። ዳውን ትሬንድ ላይ ስለሆነ when it comes to ወደ ታች በሚሄድበት ሰዓት ደግሞ የነሱ ይሄ ወለላቸው ወይም ጣሪያቸው ለነዚህ ሰዎች ሬዚስታንሳቸው ናቸው ማለት ነው። ከዛ በላይ እንትናቸው አምፖላቸውን ማንጠልጠል አይችሉም። ከዛ በላይ መጋረጃቸውን መስቀል አይችሉም። ምክንያቱም የነሱ ጣሪያቸው ወይም ሬዚስታንሳቸው ነው። ሄዶ ልክ ማርኬት ላይም ሄዶ ማርኬትን ልክ እዚህኛው ሰፖርት ላይ መጥቶ ወደ ታች የተጫነው ኤሪያ የሚገናኙበት ኤሪያ ሰፖርት ቢካምስ ሬዚስታንስ እንለዋለን ማለት ነው። ግልጽ ነው። ገብቶሻል? ከየት ነው? የት ሀገር ነሽ? አዲስ አበባ። መቻርዳልሽ ናይስ ቱ ሚት ዩ። እሺ ከገባችሁ እቀጥላለሁ። ይመቻችሁ። እንቀጥላለን። ጁስ ተደፍቶበት ላፕቶፕ ላይ በቃ በጣም ያስቸግረኝ ነው ታውቃላችሁ። መቀየር አለብኝ ፒሲ መሰለኝ። ኦኬ አንድ ጥያቄ ድጋሚ whatever happens in the higher time frame መልሱልኝ። አሜዚንግ። ሶ ለምንድን ነው ይሄንን 10 ደጋግሜ የምላችሁና ይሄንን ማሳያችሁ ምንድነው አሁን ላይ እያሳየኋችሁ ያለው ነገር እንዳለ ሃየር ታይም ፍሬም ላይ የሚገኝ ነገር ነው። ሶ ግን ዲፕ በገባን ቁጥርና ባየነው ቁጥር ስሞለር ታይም ፍሬም ላይ ያሉ ነገሮችን ነው የምናየው። ያ ማለት ምንድነው? ዛሬ ለምሳሌ የዛሬን ትሬንድ አንዴ ስለ ቀጣዩን እንትን ልበልና ለምን እንደገባሁት ሳሳያችሁ ኦኬ ብላችሁ እንዲገለጽላችሁ ያደርጋል ማለት ነው። ኤቭሪቲንግ ሃፕንስ እኛ ሃየር ታይም ፍሬም ላይ ያየን ትሬድ ብዙ ጊዜ ላናረግ ስለምንችል እያንዳንዷን የምታዩዋን ቁልፍ ነገሮች you have to take it deeper እና እንትን ልትረዱ ስለሚገባ ማለት ነው። ሞር ስንገባ ዲፕ እንዳያወዛግባችሁ ነው። The second part is going to be when support becomes resistance ካለን ሌላው ደግሞ when resistance becomes support እንለዋለን። when R become right I put it support. Okay ሁለተኛው ደግሞ when resistance becomes support.
እንዳለቻ ፈርዶበታል። እንዳለቻ ቤት ነው የምሰጠው ኤግዛምፕል። ኦኬ ጋይስ ቅድም ይሄን ያህል ከነዳለቻ ቤት ስንወርድ ነበር ነገሮችን ኤክስፕሌን አድርጌ የነገርኩላችሁ የነበረው። አሁን ደግሞ ምን ይሆናል ማለት ነው? ወዴት ስንሄድ ወደ ላይ ስንሄድ ወደ ታች ነው። አፕትሬንድ ይሆናል። አፕትሬንድ ሲሆን ማለት ነው። ወደ አፕትሬንድ ሲሆን ያ ማለት ምንድነው? ማርኬታችን ላይ ከነታች ከነዳለቻ ቤት ያለችው ኪዮስክ የሆነች ሴትዮ አላት። ከዛ ተነስተን ማርኬታችን ላይ ወደ ላይ በምንሄድበት ሰዓት የሚፈጠር እንትን ነው። ለሚሾይ ጋይስ ይሄንን ምን እንለዋለን? የመጨረሻውን እንደምን ስለሩኩ ሴትዮዋ ተዘጋጅ ነው። ይሄንን ምን እንለዋለን? አክቲቭ ሁኑልኝ ፕሊዝ ከኔ ጋር እየመለሳችሁ። ሬዚስታንስ ያነ ዳልቻ ቤት ሰፖርት ሜጀር ሰፖርት ሬዚስታንስ ከታች ያለችው አምንላታለን። ሜጀር ሰፖርት እንደ ቀልድ እንደዚህ ያየናቸው የድነ ዳልቻ ቤቶች ምናምን ብለን ያየናቸው ነገሮች እንዴት ማርኬታችን ላይ በኋላ በጣም ተጽዕኖ ስለሚያመጣልን የምታውቁትም ልጆች ብትሆኑ አይምሯችሁ ላይ በደንብ እየሰማችሁ እንትንለፍ። ኦኬ ይሄን ያህል ካልን ጋይስ we still third floor ላይ ነው ያለ ነው። ማርኬታችን ሙቭ እያደረገን ከዚህ በፊት አንድ ማርኬትን ይሄንን ሰፖርት ብለን ከጠራን ፕላስ ደግሞ አገን ታለ ይሄንንም ሰፖርት ብለን ከጠራን እስቲ አንድ ሰው ይሄንን መልስልኝ። እስካሁን መልሶልኝ የማያውቅ ሰው ፕሊዝ ለራሳችሁ ስትሉ ይሄ ምን እንለዋለን? ለራሳችሁ ስትሉ አንድ ሰው አንሚዩት አድርጉና መልሱ። ይሄን ምን እንለዋለን? ማን መልሶልኝ የማያውቅ ሰው? ሰፖርት መልሰልኝ አታውቅም እስካሁን? ሜጀር ሰፖርት ማንሽ አቢቢ? ሜጀር ሰፖርት አይደለ? ከዛ ከሜጀር ሰፖርት ተነስተን እዚህኛው ጋር ስንሄድ ይሄኛው ምንድነው ለኛ ሬዚስታንስ አይደለ? ስለዚህ ማይነርም ቢሆን እዚህኛው ለኛ ይሄኛው ሬዚስታንሳችን ነው አይደለ? ከዛ ደግሞ ድጋሚ ይሄኛው ሬዚስታንሳችን የነበረው ደግሞ ብሬክ አድርጎ ይሄንን ሲሄድና ለእነንትና now let's go see ለኛ ይሄኛው ሬዚስታንሳችን ሆነ አይደለ? ለመጀመሪያው ፍሎር ሬዚስታንስ ሆነ። ይሄንን ብሬክ አድርጎ ሲሄድ የዚህኛው ደግሞ ይሄ ለዚህኛው ምን ሆነ? ይሄ ሰፖርት ይሆናል። እዛኛው ለዚህኛው ሬዚስታንስ ሆነ፣ ለዚህኛው ደግሞ ይሄ ሰፖርት ነው። ገብቷችኋል? ናው ኤክስፕሌን ሰፖርት አለ፣ የላይኛው አምፖል የተንጠለጠለበት ሬዚስታንስ አገኘን። ሰከንድ ፍሎሩ ደግሞ ይሄኛው ሰፖርት ሆነና ይሄ ሬዚስታንስ የነበረው ሰፖርት ሆነ ማለት ነው። that's the only thing you need to understand. Let's go back and see how the market plays, right? Now let's go check GJ. Okay, በጂጄ ነው ያየን ነበር። let's go see. ለምሳሌ we have a strong support. Let's go lower time frame. Now let me calculate this right now from here. So here is like 200 plus pips, right? 200 ምናምን ፒፕስ አለን እዚች ጋር። ማርኬታችን ከዚህ ተነስቷል። የመጀመሪያችንን ሰፖርት አገኘን ከታች ስትራክቸር ቢልድ ማድረግ ጀመረ። እዚች ጋር ስንመጣ ምን አደረግን? እቺኛው ቦታ ምን ሆነች? አክቲቭ ሆነ መልሱልኝ። ሬዚስታንስ ሆነች። አሜዚንግ። ይሄኛው ምንድነው ወደ ላይ የሚወስደው ቦታ የሚደግፈው ቦታ ሰፖርት። እዚህ ይሄኛውን እዚህ ጋር ወደዚህ ሲወስደው ምን ሆነ? resistance becomes support. Simple and simple it is.
in a higher time frame ሊሆን ይችላል lower time frame ላይም ላሳያችሁ ይችላል whatever happens in a higher time frame also happens in a lower time frame guys this ቅድም ማድረግ ሲመልስልን ማድረግን ቅድም በሚመልስልን ሳም ብሏል it will help us as a confirmation ብለናል አይደል እንደ confirmation ይጠቅመናል ማለት ምንድነው ይሄ ለኛ ማርኬታችን ላይ confirmation ይሆናል when we have a market structureአችን confirm አድርጎን በደንብ buy entry እንደሆነ የሚያደርገን ፖይንት ነው ማለት ሶ ብዙ ጊዜ እነዚህ ነገሮች happen ሊያደርጉልን ይችላሉ ወይ ብዙ ጊዜ happen ከማድረጉ በፊት ስናይ እና happen ገና ወደፊት እያደረገ ያለ ስናይ የተለያየ አስተሳሰብ ነው ያለው ሰው ሙቭመንት ካለፈ በኋላ ይሄን ነገር ይይዛል or ለምሳሌ support becomes resistance እንደሆነ ያየ resistance becomes support እንደሆነ ያየ ማርኬቱ ትቶት ከሄደ በኋላ ማርኬትን ተደነማብረን መንገባበት ሁኔታዎች ይፈጠራሉ እሱን ነገሮች እንዴት ነው አቮይድ የምናደርገው የሚሉትን ነገሮች በደንብ ስንመጣ አሳያችኋለሁ እስካሁን ያለው ነገር ግን ከገባችሁ ሂድ አባረን ያው አውቶፒ ለምን እንደሚያስቸግረኝ ድርቅ ይላል ኦኬ amazing yes sir amazing okay so ይሄን ያህል ነገሮችን ካየን እስካሁን ስለ support resistance ምን አይነት support resistance አለ ባህሪያቸውን ካየን the next thing I want you guys to see is wicks ዛሬ እቺን ጻፏት በደንብ ስለምታስፈልገን I'm going to jump into US30 more ብዙ ዊኮች ለማግኘት ስለሚሆነን ስለ ዊኮች እናወራለን ማለት ነው እስቲ ሰላም እግዚአብሔር ይመስገን እንዴት ነህ አይ ጥያቄ ለመጠየቅ ፈልጌ ነው ይቻላል ጠይቅ እንዴ ችግር ሶሪ እስከዛሬ አልተሳተፍኩኝም ትንሽ አስቸግሮኝ ነበር ሲና በሞባይል ነው እሺ ባለፈ ክላስ ላይ ስለ ሜጀር ሬዚስታንስ እና ሰፖርት ስታስተምረን ሜይንሊ ኮንሲደር ስናደርግ የነበረው ሞር ዛን 200 ፒፕስ ከሆነ ነበር አይደል ሜጀር ሬዚስታንስ ኤንድ ሰፖርት የምንለው እንትን ከሆነስ አሁን ለምሳሌ ያክል ተቾቹ ሬዚስታንስ ድሮ የምናደርግበት ተቾቹ ከ3 ከ4 በላይ በጣም ስትሮንግ የሆነ ሬዚስታንስ ይሆንና የነምበር ኦፍ ፒፕሱ ግን ከ200 በታች ከሆነ can you consider it like in the major resistance ልንቆጥረው እንችላለን no major resistance ብለን ልንቆጥረው አንችልም at the same time ግን strong support at the 15 minutes or at the 1 hour time frame ብለን ልንወስድ እንችላለን ለምሳሌ we can take gold እዚህ ጋር ጎልድን መውሰድ እንችላለን yesterday የወሰድነው ባይ ነበረ የምታስተውሱ ከሆነ አላውቅም ይሄ ማርኬታችን 1 2 3 ጊዜ ማርኬታችንን ተች ለማድረግ ወቅቷል if you see this we have a strong support 150 ፒፕስ አካባቢ ነው ሜጀር ሰፖርት ሜጀር ሬዚስታንስ ወይስ ልንለው አንችልም ወይ ይሄንን ሜጀር ሰፖርት ልንለው አንችልም ግን ልንለው ምንችለው ምንድነው we have 15 minutes or ደግሞ 30 minutes ላይ የነካቸውን ኤሪያዎች እንደ ታይም ፍሬሙ መሰየም እንችላለን ለምሳሌ we have 15 minutes closing ላይ ከሆነ ይሄ የነካው 15 minutes closed support ልንለው እንችላለን also this is closed above this area ድጋሚ ስለዚህ ይሄንንም support ልንለው እንችላለን this area resistance we might have a strong resistance እና support ስለ ማርኬት ስትራክቸር በማሳያችሁ ሰዓት እቺኑ አሁን ስክሪንሾት አደርግላችኋለሁ እቺኑ ማርኬት እንዴት አድርጌ ኤክስፕሌን እንደማደርግላችሁ ታያላችሁ እንዴት አድቫንቴጅ መያዝ እንደምትችሉ ማሳያችኋለሁ ኦኬ ግን ስትሮንግ ሰፖርት ብለውን እንጂ እንትን አንለው ኦኬ ቴንክ ዩ መቻቢቢ ይቀጠል ጥያቄ አለ ወይስ ይቀጠል ላፕቶፕ ምን ስታክ ያደረገ ይታያችኋል ማሳየው ስታክ ያደረገብኝ ነው ኦኬ ሶ ይቀጠል ኤቢ ይቀጠል ገመዱ ይቀጠል yes sir amazing okay so let's talk about weeks ስለ ዊክ የሚያውቅ ሰው እስቲ ካለ አሪፍ እስቲ ትንሽ አብራራ ያስቱ ኦኬ ይሰማል ማረክ ዊክስ ማለት የአንድ ካንድል አንድ ፓርት ናት ስለዚህ ዊክ ማለት የአንድ ካንድል ክሎዝ ኦር ኦፕን ቦታ ላይ የሚያሳየን እንትን ነው ማለት ነው እሺ ሌላ ሰው ደግሞ ጥቅማቸውን ለመጨመር ያህል እሺ ላይክ ዊክስ ማለት ምንድነው በአንድ ማርኬት ላይ ለምሳሌ ሴለሮች በጣም ዶሚኔት ሲያደርጉ ፑሽ ሲያደርጉት እዛ ቦታ ላይ ወይ ክሎዝ ይሆናል ወይ ኦፕን ይሆናል ላይክ ቦዲው ሃዩና ሎውን የምናገኝበት ቦታ ነው ዊክስ ማለት እና ወይ ባየሮች ወይ ሴለሮች ዶሚኔት የሚያደርጉበት በጣም ፑሽ የሚያደርጉበት ማለት ነው ቦዲው
የካንድልስቲኩን ቦዲ እሺ አሜዚንግ አሪፍ ነው። አንድ እሺ ልጨምር። ሌላ ሰው ትችያለሽ ካሱ ጠምሪ። እስካሁን ጠፍተሽ ዛሬ ያክልበልሻል ይመችሽ። እሺ እንደኔ የምናየው እንደ ሁለት ነገር ልናየው እንችላለን። አንድ ካንድልስቲክስ ላይ ረጅም የሆነ ላይክ ዳርክ ወይንም ዊክስ የምናይበት ጊዜ ላይክ እንደ ለምሳሌ ያክል አንድ ስትራክቸር ላይ ሴለሮች ዶሚኔት አድርገውት ከሆነና ሎወር ላይ ስንደርስ ምናልባት ዊክሶቹን የምንመለከት ከሆነ እዛ ቦታ ላይ ፕራይስ ሪጀክት ተደርጓል ወይንም ሴለሮቹ ዶሚኔት ወይንም ዊክ የሆነ ነው ማለት ነው።